ስለዚህ ቪዲዮአችሁ መታየት ብቻ ሳይሆን ታርጌት ኦዲየንሳችሁ ከየት ነው የሚለው ነገር በጣም ወሳኝ ነው ማለት። ስለዚህ በአጠቃላይ በምናይበት ጊዜ ለዚህ ቪዲዮ በ5100 ቪው ዩቲዩብ ለኔ ስንት ነው የከፈለኝ? ዩቲዩበር ኖት ወይም ደግሞ አዲስ የዩቲዩብ ቻናል ለመክፈት አስበዋል? በዚህ ቪዲዮ ዩቲዩብ ለ1000 ቪው ስንት እንደሚከፍል እያንዳንዱን ዲቴይል እነግራችኋለሁ። አብዛኛዎቹ ታዋቂ ዩቲዩበሮች ይሄንን ሚስጥር ደብቀዋችኋል። እንደዚሁም ደግሞ በዚህ ቪዲዮ መጨረሻ ላይ ዩቲዩብ በትክክል ለኔ በ1000 ቪው ስንት ዶላር እንደከፈለኝ የማሳያችሁ ይሆናል። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ከመጀመራችን በፊት ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ይሄ ቪዲዮ ለጀማሪ ዩቲዩበሮች እንዲሁም ለብዙ ሰዎች ዩቲዩብ እንዲያዳርስልን ቪዲዮውን ላይክ እና ሼር ማድረግ አይርሱ። በቀጥታ ወደ ቪዲዮ እንገባለን። እንዴት ነው ዩቲዩብ ለኛ ብር የሚከፍለን ወይም ደግሞ በምን አይነት ሁኔታ ነው የሚከፍለን የሚለውን ነገር በምናይበት ጊዜ ሁለት ኮንሰፕቶች አሉት። እነሱም ሲፒኤም እና አርፒኤም ተብለው ይታወቃሉ። ሲፒኤም ማለት ኮስት ፐር 1000 አድ ቪው ነው የሚሆነው። ወይም ደግሞ አድቨርታይዘሮች የማስታወቂያ ድርጅቶች ለኛ ቪዲዮ 1000 ማስታወቂያ በሚያሳዩበት ጊዜ ለዩቲዩብ የሚከፍሉት ክፍያ ነው። ወይም ደግሞ በእኛ ቪዲዮ ላይ 1000 ማስታወቂያ ከታየላቸው አድቨርታይዘሮች ወይም ማስታወቂያ ድርጅት አሰሪዎች የሚከፍሉት ክፍያ ሲፒኤም ይባላል ማለት ነው። ሁለተኛው ደግሞ አርፒኤም ይባላል። አርፒኤም ደግሞ ሪቬኑ ፐር 1000 ቪው ነው። ወይም ደግሞ ለኛ ዩቲዩብ ስንት ይከፍለናል የሚለውን ነው ማለት ነው። ስለዚህ 1000 ማስታወቂያ በእኛ ቪዲዮ ላይ በሚታይበት ጊዜ ዩቲዩብ ለእኛ ስንት ብር ይከፍለናል የሚለውን። ይሄ ማለት ዩቲዩብ 45%ን ይወስዳል፣ ለእኛ ደግሞ ስንቱን ይከፍለናል ማለት ነው? 55%ቱ ነው የሚደርሰን ማለት ነው። ለምሳሌ የእናንተ ቪዲዮ ሲፒኤማችሁ $10 ቢሆን ያ ማለት እናንተ ቪዲዮ ላይ 1000 ማስታወቂያ በሚታይበት ጊዜ ማስታወቂያ የሚያሰሩት ድርጅቶች ወይም ማስታወቂያውን የሚያስለቅቁት ድርጅቶች $10 ለዩቲዩብ ይከፍሉታል። ደን አርፒኤም ላይ በምንመጣበት ጊዜ ደግሞ ዩቲዩብ 45%ን ወስዶ ሌላው 55%ን ለእናንተ ይከፍላቸዋል። ያ ማለት $4.5 ለዩቲዩብ ይሆናል፣ $5.5 ደግሞ ለእናንተ ይሆናል ማለት ነው። ሲፒኤም እና አርፒኤም ኢትዮጵያ ላይ በምንመጣበት ጊዜ የአንዱ ቻናል አርፒኤም እና ሲፒኤም ከሌላው ቻናል አርፒኤም እና ሲፒኤም ኮምፕሌትሊ የተለያየ ነው የሚሆነው። አኮርዲንግ ቱ ቻት ጂፒቲ ወይም ደግሞ ቻት ጂፒቲን ጠይቀው በነገረኝ መሰረት ጀነራል የሆነ መረጃ ልስጣችሁ። ቴክኖሎጂ እና ፋይናንስ ላይ የምትሰሩ ከሆነ ኢትዮጵያ ላይ አፕሮክሲሜትሊ ለ1000 ቪው $2 እስከ $3 ሲፒኤም ይኖራል በ1000 ቪው። ኤዱኬሽን ላይ ከሆነ ደግሞ ትምህርታዊ ነገሮችን ፖስት የምታደርጉ ከሆነ ሲፒኤም ኢትዮጵያ ውስጥ $1 እስከ $2.50 ነው ይለናል። ቭሎግ ወይም ደግሞ ኢንተርቴንመንቶችን የምትሰሩ ከሆነ ደግሞ $0.5 እስከ $1.5 ሲፒኤም ይኖረዋል። ይሄ ጀነራል የሆነ መረጃ ነው። አክቹዋሊ ግን ገብተን በምናይበት ጊዜ ሲፒኤሙ የተለያየ ሊሆን ይችላል ማለት ነው። ለምንድን ነው ኢትዮጵያ ውስጥ አርፒኤማችን ዝቅተኛ የሆነው ወይም ደግሞ በ1000 ቪው የምናገኘው ክፍያ ከሌሎች ሀገራት ለምሳሌ ከጎረቤት ሀገራት ከኬንያ ወይም ከተለያዩ አውሮፓ ሀገራት ጋር ኮምፔር በሚደረግበት ጊዜ ኢትዮጵያ ውስጥ ያለው አርፒኤም በጣም ዝቅተኛ ነው የሆነው? ይሄ ለምን ይመስላችኋል? ምክንያቱም ምን መሰላችሁ? አብዛኛውን ጊዜ ኢትዮጵያ ውስጥ በዩቲዩብ ማስታወቂያዎች አይለቁም። የኢትዮጵያ ድርጅቶች ሊሆን ይችላሉ ወይም የውጭ ማስታወቂያ አሰሪ ድርጅቶች ዩቲዩብ ላይ ቪዲዮዎችን አይለቁም። ለምሳሌ የዩቲዩብ ቪዲዮ ከፍታችሁ በምትመለከቱበት ጊዜ ማስታወቂያዎች አይመጡም ማለት ነው። ማስታወቂያ ካልመጣ ደግሞ ምንም አይነት ክፍያ አይኖርም በዩቲዩብ ሕግ ማለት ነው። ስለሆነ ደግሞ የምሰራቸው ኮንተንቶች ኢንተርናሽናል ከሆኑ ወይ ከተለያየ ቦታ ላይ ሆነው ሰዎች የእናንተን ቪዲዮ የሚያዩ ከሆነ ለምሳሌ ከአረብ ሀገራት ሊሆን ይችላል ከአውሮፓ የሚያዩላችሁ ከሆነ ኦኬ በጣም አሪፍ ነው፣ ክፍያ ታገኛላችሁ ማለት ነው። ስለዚህ ሎ የሆነበት ምክንያት 1000 ጊዜ ታይቶ 1000 ሁሉም ላይ ማስታወቂያ ላይኖር ስለሚችል ነው ማለት ነው። ይህን ያህል ስለ ሲፒኤም እና ስለ አርፒኤም ኢትዮጵያ ላይ ያለውን ነገር ካወራን አሁን ደግሞ ሪል የሆነ ኤግዛምፕል ለእኔ ዩቲዩብ ስንት እንደከፈለኝ አሳያችኋለሁ። አሁን ይሄን ቪዲዮ በምሰራበት ጊዜ እኔ 11389 ሰብስክራይበር አለኝ። በዚህ አጋጣሚ ቤተሰቦቼ በጣም አመሰግናችኋለሁ። እንደዚሁም ደግሞ ይሄንን ቪዲዮ እየተከታተላችሁ ከሆነና ሰብስክራይብ ካላደረጋችሁ የሰብስክራይብ ምልክቱን በመጫን ቤተሰብ እንሆን፣ አብረን እንደግ እላችኋለሁ። ይሄንን ቻናል ከዚህ በፊት የምትከታተሉ ከሆነ ያው እኔ ብዙውን ጊዜ የምለቀው ትምህርታዊ የሆኑ ቪዲዮዎችን ነው ወይም ደግሞ
ትምህርታዊ ቱቶሪያሎችን ነው የሚሆነው ማለት። ስለዚህ የኔ ኒቼ የሚመደበው ወደ ኤዱኬሽን ላይ ወይም ደግሞ ትምህርታዊ ወደሚለው ነው። ቅድም ቻትጂፒቲ በሰጠን መሰረት ትምህርታዊ ቪዲዮዎች ላይ ሲፒኤሙ ኦልሞስት ከ1 እስከ $2 አካባቢ ነበር ያለን። እውነት ከ1 እስከ $2 ነው ወይ ሲፒኤማችን? ወይም ደግሞ ማስታወቂያ የሚያሰሩ ድርጅቶች ለእኛ ቪዲዮ ኢትዮጵያ ውስጥ ለ1000 ቪው $1 እና $2 ብቻ ነው ለኤዱኬሽናል ቪዲዮ የሚከፍሉን ወይስ ከዛ በላይ ማግኘት እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር ከኔ ቪዲዮዎች ውስጥ ይሄኛውን ቪዲዮ ብንመለከት ስማርት ሆም የሚለውን መጀመሪያ አናላይቲክስ ውስጥ እንገባለን። እዚህ ጋር ሲንስ ፐብሊሽድ ነው የሚለው ላስት 28 ዴት እንበል፣ ባለፉት 28 ቀናት ምን ያህል ሰራ የሚለውን ነገር እናያለን ማለት ነው። ይሄ ቪዲዮ በ28 ቀናት ውስጥ 5400 ቪው አግኝቷል ማለት ነው። እዚህ ጋር ሪቬኑ የሚለው ጋር ገብቼ በማሳያችሁ ጊዜ ሲፒኤም እና አርፒኤሙን ያሳየናል ማለት ነው። ስለዚህ ወደ ታች ወረድ ብለን በምንመጣበት ጊዜ የዚህ ቪዲዮ ሲፒኤም እዚህ ጋር እንደምትመለከቱት $7.09 ነው። ያ ማለት በ1000 እይታ ማስታወቂያ የሚያሰሩ ድርጅቶች ለዚህ ቪዲዮ $7 ለዩቲዩብ። ስለዚህ አርፒኤማችን መሆን ያለበት ምንድን ነው ብለናል? 45%ቱን ዩቲዩብ ይወስድና ደን ቀሪውን 55% ለእኔ ይከፍለኛል እንደማለት ነው። ነገር ግን እውነታው እንደዛ አይደለም። እዚህ ጋር መታችሁ በዚህ ቪዲዮ እኔ በ1000 ቪው ስንት እንደምሰራ ወይም ደግሞ አርፒኤምን በምንመለከትበት ጊዜ $0.11 ነው። ያ ማለት ምንም አይገናኝም ማለት ነው። ሲፒኤሙ ስንት ነው ብለናል? $7.09 ነው። አርፒኤሙ ግን በጣም የወረደ ነው። ለምንድን ነው እንደዚህ የሆነ ያለው? ይህም ቪዲዮ አብዛኞቹ የሚመለከቱት ኢትዮጵያ ውስጥ ያሉ ተማሪዎች ናቸው። ቅድም እንዳልኳችሁ ደግሞ ኢትዮጵያ ውስጥ ዩቲዩብ ማስታወቂያዎችን አይለቅም። ስለዚህ ይቺን ብር የተሰራችው አንዳንድ ተማሪዎች ቪፒኤን አብርተው ስለሚጠቀሙ ወይም ደግሞ ከሌላ ቦታ ላይ ሆኖ ይህን ቪዲዮ የከፈቱ ሰዎች ነው እንጂ በተአምር ዩቲዩብ ኢትዮጵያ ውስጥ ስለታየ ብቻ አይከፍለንም ማለት ነው። ስለዚህ ቪዲዮችሁ መታየት ብቻ ሳይሆን ታርጌት ኦዲየንሳችሁ ከየት ነው የሚለው ነገር በጣም ወሳኝ ነው ማለት። ስለዚህ በአጠቃላይ በምናይበት ጊዜ ለዚህ ቪዲዮ በ5100 ቪው ዩቲዩብ ለእኔ ስንት ነው የከፈለኝ? $0.56። ስንት ጊዜ ነው የታየው ያልኳቸው? 5100 ቪው ነበረው። ነገር ግን የከፈለኝ $0.5። ነገር ግን ለምሳሌ ኢትዮጵያ ውስጥ ዩቲዩብ ማስታወቂያ ቢለቅ ኖሮ ግን ወይም ደግሞ ለኢትዮጵያ ለሚታየው የሚያስብልን ቢሆን ኖሮ ስንት አገኝ ነበር የሚለውን ካልኩሌት እናድርገው እስቲ። ስለዚህ ምን ብያቸዋለሁ? ለአንድ ቪዲዮ $7.09 ነው በ1000 ቪው ሲፒኤም። ለዚህ ጋር የታየው ደግሞ 5000 ነው እንኳን ብንለው በስንት እናባዘዋለን ማለት ነው? በ5 እናባዘዋለን ማለት ነው። ስለዚህ በ5 በምናባዛው ጊዜ $35.45 ነው። ስለዚህ ዩቲዩብ 45%ቱን ቆርጣል። ለእኔ መድረስ ያለበት ደግሞ ስንት ነው ብለናል? 0.55% ነው። ወይም ደግሞ 55%ቱ ለእኔ ስለሆነ በ0.55 አባዛው በዚህ ቪዲዮ ስንት ዶላር ሰራ ነበር ማለት ነው? $19 ሰራ ነበር ማለት ነው። ነገር ግን ስንት ነው የሰራሁት? እያያችሁና ጎን ለጎን አድርጌ ላሳያችሁ። $19 መስራት ሲገባኝ እኔ ግን የሰራሁት 0.56 ነው። ይህንን ያደረገው ደግሞ ኦዲየንሳችን ወይም ደግሞ ታርጌቱ ኢትዮጵያ ውስጥ ስለሆነ ነው ማለት ነው። እንደ ጀማሪ ዩቲዩበር እናንተስ ምንድን ነው ማድረግ ያለባችሁ ወደሚለው ነገር ከመሄዳችን በፊት ለምሳሌ ኦዲየንስ ምን ያህል ኢንፍሉዌንስ እንደሚያመጣ እዚህ ጋር ገብቼ ላሳያችሁ። ኦዲየንስ የሚለው ታብ ላይ ስንገባ እዚህ ጋር እንደምትመለከቱት የኔ አብዛኛዎቹ ተመልካቾቼ ከኢትዮጵያ ናቸው። ኦልሞስት 88.9%ቱን ይሄን ቪዲዮ ያዩት ከኢትዮጵያ ነው ማለት። ያ ማለት ቅድም እንደነገርኳችሁ ኢትዮጵያ ውስጥ ዩቲዩብ ማስታወቂያ ስለማያሳይ ያን ያህል ክፍያ አይኖረውም ማለት ነው። እስቲ ከዚህ ጋር እስቲ አድ አድርገን ኤስቲሜትድ አድሰንስ ሪቨኑን ጨምረን እንየው ስንት እንደከፈለ ለማየት ማለት ነው። ስለዚህ እዚህ ጋር በግራፍ ያስቀምጥልናል። ይታያችኋል። $0.20 ሰርቻለሁ። ከዩናይትድ ስቴትስ በመጣ ቪው፣ ከጀርመኒ፣ ከካናዳ፣ ከአውስትራሊያ ምናምን እያለ የተለያየ ቪዎች አሉ ማለት። ስለዚህ ቪዲዮ ከነዚህ ቦታ ላይ ሲከፈት ይሄንን ያህል ዶላር ሰርቷል ማለት። እስቲ ኢትዮጵያ ውስጥስ ምን ያህል ጊዜ ታየ የሚለውን እናያለን። ኢትዮጵያ ውስጥ ይሄ ቪዲዮ 4788 ጊዜ ታይቷል።
ነገር ግን ስንት ነው የከፈለኝ? እዚህ ጋር ይታያችኋል፣ 0 ነው። ምንም አይነት ክፍያ የለውም። ለምንድን ነው ምንም አይነት ክፍያ የሌለው? ማስታወቂያዎች ስለማይ አሁን ጀነራል መረጃ የያዛችሁ ይመስለኛል ማለት ነው። ይህንን ቪዲዮ ስሰራላችሁ እናንተን ተስፋ ለማስቆረጥ አይደለም። ነገር ግን እኔ መጀመሪያ ላይ ሳላውቀው የተጎዳሁትን ነገር እናንተ ጀማሪ እንደመሆናችሁ ወይም ለመጀመሪያ እያሰባችሁ ስለሆነ እንድትጠቀሙበት በማሰብ ነው ማለት ነው። ስለዚህ ምን ብናደርግ ነው አርፒኤማችንን ከፍ ማድረግ የምንችለው ወደሚለው ነገር በምንመጣበት ጊዜ ኢትዮጵያ ውስጥ ኮንተንት ክሬተር ከሆናችሁ እነዚህ ነገሮች ማድረግ አለባችሁ። የመጀመሪያው ኢንተርናሽናል ቪዎችን ለማግኘት በጣም ትኩረት አድርጋችሁ ስሩ። ያ ማለት የእናንተ ኦዲየንሳችሁ ኢትዮጵያ ላይ ብቻ እንዳይሆን ትኩረት አድርጉ። ከኢትዮጵያ የሚገኝም ቪው ጥሩ ነው፣ ነገር ግን ከተለያዩ ሀገራት ላይ ሊታይላችሁ የሚችሉ አይነት ቪዲዮዎች ለምሳሌ አረብ ሀገራት ሊሆን ይችላል ወይም በአውሮፓ ሀገራት ላይ ሊታይ የሚችል ኮንተንቶችን መስራት መቻል ነው። ሁለተኛው ደግሞ ግሎባል የሆኑ ቶፒኮችን መጠቀም ነው። ኢትዮጵያ ውስጥ ብቻ ያሉ የሆነ ሎካል የሆነ ነገር ከመስራት ይልቅ ግሎባል የሆነ ነገሮችን ብንሰራ ከተለያየ ቦታ ላይ ቪው ማግኘት እንችላለን። ሶስተኛው ደግሞ ቪዲዮ በምንሰራበት ጊዜ ቢያንስ 8 ደቂቃ ወይም ከ8 ደቂቃ በላይ የሆኑ ቪዲዮዎችን ብትሰሩ። ይሄንን ያልኩበት ምክንያት ምንድን ነው? ቪዲዮአችሁ ከ8 ደቂቃ በታች የሚሆን ከሆነ ዩቲዩብ ማስታወቂያ ሊሰራላችሁ የሚችለው መጀመሪያ ላይ ብቻ ነው። መካከል ላይ ማስታወቂያዎችን አያስገባም። ነገር ግን ቪዲዮአችሁ ከ8 ደቂቃ በላይ የሚሆን ከሆነ በየመሃሉ ዩቲዩብ ማስታወቂያዎችን በእናንተ ቪዲዮ ላይ ያሳያል። ስለዚህ ቢያንስ 8 ደቂቃ የሆነ ቪዲዮ ብትሰሩ። አራተኛው ቲፔ ደግሞ ሞር ኦዲየንሳችንን ለማግኘት ሰብታይትሎችን ብንጠቀም፣ ለምሳሌ በአማርኛ ሰርታችሁም ነገር ግን ከአማርኛ ውጭ ያለ ተናጋሪ ቪዲዮዎችን ቢከፍተው አንደርስታንድ ማድረግ እንዲችል ሰብታይትሎችን ብንጠቀም በጣም አሪፍ ይመስለኛል። ለምሳሌ ኤዱኬሽን ላይ እየሰራንም ከታች ሰብታይትል የምናደርግ ከሆነ ከሌላ ሀገራት ያሉ ተማሪዎችም ቪዲዮዎችን ማየት ይችላሉ ማለት ነው። እንደዚሁም ደግሞ የመጨረሻው ቪዲዮአችሁን በጣም ሳቢ በማድረግ ተመልካቾቻችሁ ለረዥም ደቂቃ የእናንተን ቪዲዮ እንዲያዩት ማድረግ ማስቻለሁ። ያ ከሆነ የተለያዩ ማስታወቂያዎችን ዩቲዩብ የሚለቅላቸዋል። ፕላስ ደግሞ የዩቲዩብ አልጎሪዝም የእናንተን ቪዲዮ ለብዙ ሰዎች ያስተዋውቅላቸዋል ማለት ነው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁ። ስለተከታተላችሁኝ በጣም አመሰግናለሁ።